ሰላም ሰላም የተወደዳችሁ በቅርብ በሩቅ ያላችሁ ትውልደ ኢትዮጵያውያኖች እንደውም ትውልደ ኤርትራውያኖች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው። እኔ እህታችሁ አገልጋይ መዲ ነኝ። ዛሬ አንድ ነገር ይዤ ወደፊታችሁ መጥቻለሁ። በደስታዬ ቀን አብራችሁ የተደሰታችሁ፣ በሐዘኔስ ቀን እስኪ የታላችሁ? ዛሬ አንድ ነገር ይዤ የመጣሁት ለረጅም ጊዜ አፍኜ የነበረውን መናገር ያልፈለኩትን ብዙዎችን ሳግዝ ለብዙዎች ስሮጥ ለብዙዎች ስደርስ እኔ ጋር ግን የነበረውን ነገር ደብቄ ልብስ ብዙ ነገር እንደሚደብቅ ወይም ፊት ብዙ ነገር እንደሚደብቅ ብዙ ነገር ደብቄያቸዋለሁ። አሁን ግን አቃተኝ፣ ደከመኝ። አገልግሎቴ ሊቆም ስለሆነ እባካችሁ አገልግሎቴ እንዳይቆም። ምክንያቱም አገልግሎቴን ሊያስቆምብኝ የሆነው ጉዳይ ምንድነው? ለብዙዎች ቤት ሰርቻለሁኝ። እኔ ለብዙዎች ለናንተ ቪዲዮ አቅርቤ ለብዙዎች ቤት ስሰራ በእናንተ ድጋፍ፣ በእናንተ ጸሎት፣ በእናንተ እገዛ ነው ለብዙዎች የሰራሁት። ግን እኔ ቤት የለኝም። ቤት ያለመኖሩ ምክንያት ምንድነው ብትሉኝ፣ ሲጀመርም ያው ቤት የለኝም። እነዚህን ተከራይቼ ነው የምኖረው። ተከራይቼ በምኖርበት ቦታ ብዙ የደከሙ እናቶች፣ አባቶች፣ ህፃናቶች፣ አቅመ ደካማዎችን ወደ ቤቴ በማምጣት አጥባቸዋለሁ፣ አበላለሁኝ። በየሳምንቱ ፕሮግራሞች አሉኝ። በዚህ ፕሮግራሞች አካባቢ ላይ ትንሽ ህፃናቶች ሲመጡ ድምፅ አለ። አካባቢው እንዴት እንደዚህ አይነት ነገር ይከሰታል? እንዴት እንደዚህ ታስጮይብናለሽ? አከራዮች እንዴት እንደዚህ ታደርጊያለሽ? በሚል በጣም ስደት በዛብኝ። አንድ ቤት 3 ወር ከቆየውኝ ያስለቅቁኛል። አሁን ደግሞ እንደምታውቁት ሐዋሳ ላይ በጣም ቤት ጠፍተዋል። ቤት የለም። የቤት ክራይ ሰማይ ደርሰዋል። ፊት የምከፍለውን 2-3 እጥፍ ሆኖ ነው አሁን የመጣው። አንድ ቤት ተከራይቼ እንዳልኖር እኔ የምኖረው የራሴ ልጆች 4 ሲኖሩ ከኔ ጋራ 6 የማሳድጋቸው ልጆች አሉ። በአጠቃላይ 10 ነን። 10 ልጅ ይዤ ደግሞ አንድ ግቢ ውስጥ መከራየት በፍጹም የማይታሰብ ነገር ነው። የግዴታ ሙሉ ግቢ ነው። ሙሉ ግቢ ደግሞ ለመከራየት አሁን ላይ 40 ሺህ 50 ሺህ ከ35 ሺህ በላይ እንጂ ከዛ በታች ቤት የለም። አሁን የመጨረሻ ደረጃ የደረስኩበት ምንድን ነው ብትሉ፣ በቅርብ ቀን ዝናብ ዘንቦ ነበረ። አሁን ገና ከገባው ይሄኛውን ቤት 15 ቀኔ ነው። እንደገባውኝ በገባው በሳምንቱ ነው ዝናብ የዘነበው። ያ ዝናብ ቹፑዱን ሰንጥቆ ነው ወደ መኝታ ቤቴ ጎርፍ የገባው እና አቃተኝ። አከራይ ሲገፋኝ፣ ተከራዮች ሲገፉኝ፣ እንዴት ይሄንን አደረግሽ ብሎ አካባቢው ሲቃወመኝ፣ ሰውን አስቄ ለብዙዎች ቤት ሰርቼ እዛ ቤት አስቄ ስመጣ እኔ ቤት ለቅሶ እየሆነ ቤት ክራይ ሲጨምሩብኝ ደከመኝ። ከአቅሜ በላይ ስለሆነ ግን ዛሬ ወደ እናንተ ይዤ ቀርቤያለሁ። በፌስቡክም ሰሞኑን አጋርቻለሁ፣ በቲክቶክም ሰሞኑን አጋርቻለሁ። ብዙዎች ላሳያችሁኝ ፍቅር፣ ብዙዎች ደውላችሁ ያጽናናችሁኝ፣ ብዙዎች ፍቅራችሁን የገለጣችሁ፣ ከጎንሽ ነን፣ አይዞሽ ማሚ፣ ለካ ቤት ሳይኖርሽ ነው ቤት ስትሰሪ የነበርሽው፣ እስካሁን ለምን አልገለጥሽም አልተናገርሽም? ብዙዎች በእውነት ነው የምላችሁ እያለቀሳችሁ ነው ፍቅራችሁን የገለጣችሁልኝ። እግዚአብሔር ያክብራችሁ። አሁንም ደግሞ በዩቲዩብም ሆነ በቲክቶክ በፌስቡክም ሆነ ማጋራት ስላለብኝ ቻሌንጅ ይጀመር፣ እኛ ከጎንሽ ነን ብላችሁኛል። አዎ ይሄ ቻሌንጅ ነገ እሁድ ከምሽቱ 2 ሰዓት ጀምሮ ቻሌንጁ በይፋ ይጀመራል። ፍቅራችሁን በዛ ገብታችሁ እንድታሳዩኝ። ሌላው ደግሞ በእያንዳንዳችሁ ደግሞ በግላችሁ የምታደርጉልኝ ነገር፣ ምናልባት ቲክቶክ ላይ መግባት የማትችሉ ቻሌንጁን መቀላቀል የማትችሉ አካውንቴን አስቀምጥላችኋለሁኝ። በዛ አካውንት እንድትደግፉኝ በጌታ ፍቅር አሳስባለሁ። ቢያንስ እቤት እንኳን መግዛት ባይቻል፣ በእርግጥ ይቻላል አምናለሁ አውቃለሁኝ፣ እግዚአብሔር ያደርገዋል። እቤት እንኳን መግዛት ባይቻል ባዶ ቦታ ተገዝቶልኝ እንደ ሰው ሸራ ወጥሬ በሸራ ውስጥ ብኖር እግዚአብሔር እንደሚያደርገው አምናለሁ። እግዚአብሔር እንደሚጠብቀኝ አውቃለሁ። እናንተ እያላችሁኝ የማሳድጋቸው ልጆች ይዤ ጎዳና አልወድቅም አውቃለሁ። ትላንትናም በርቺ፣ ጠንክሪ፣ ቀጥይ፣ መዲ አንቺ ጎበዝ ሴት እያላችሁኝ
እናንተ ብርታት አቅም ሆናችሁኝ ነው ለዚህ ደረጃ 23 ቤት ድረስ እስከ መስራት የደረስኩት። አሁንም ደግሞ የኔን ቤት ከፈጣሪ ጋር እንደምትሰሩት አውቃለሁኝና እባካችሁኝ በጌታ ፍቅር አሳስባችኋለሁ። መስጠት ባትችሉ መስጠት ለሚችሉ አካሎች ቻሌንጅ መፍጠር ለሚችሉ አካሎች አሉ። በያገሩ ብዙ ባለሀብቶች እንደዚህ አይነት በጎ ስራን የሚሰሩትን መደገፍ የሚፈልጉ ቤት ገዝቶ መስጠት የሚችሉ ሀያላኖች አሉ። በእውነት ነው የምላችሁ። አድርሱልኝ፣ ሼር አድርጉልኝ፣ ሪፖስት አድርጉልኝ፣ ኮፒሊንግ አድርጉልኝ። ዲዩት እየሰራችሁ ለብዙዎች እንድታደርሱ አሳስባችኋለሁ። ሌላው ደግሞ ይህ ቪዲዮ ከደረሳችሁ በዩቲዩብ የምትከታተሉ በፌስቡክ የምትከታተሉ በሐዋሳ ከተማ የምትኖሩ ባለስልጣናት ቪዲዮን ገብታችሁ አይታችሁ ይሄንን ከግምት በማስገባት ከናንተ ጎን ሆኜ እግዚአብሔር በሰጠኝ ራእይ ለብዙዎች እየሰራው እንደሆነ በማየት ብትችሉ ከቻላችሁ መሬት እንድትሰጡኝ ካልቻላችሁ የቀበሌ ቤት እንኳን ሰጣችሁኝ እንድታሳርፉኝ አሳስባለሁ። የተወደዳችሁ የተመረጣችሁ እግዚአብሔር ለጊዜው ያስቀመጣችሁ ለዚህ ጊዜ መብቴ አድርጎ ያስቀመጣችሁ ጀግናዎች አላችሁ። በሐዋሳ የምትኖሩ ባለሀብቶች አላችሁ። እኔ የማላቃችሁ ግን ጌታ የሚያውቃችሁ፣ እኔ ያላየዋችሁ ግን እናንተ ያያችሁኝ ገብታችሁ በስራዬ እየተደነቃችሁ ምን አይነት ሴት ናት እያላችሁ የምታልፉ የምትባርኩኝ በጣም አቅም ጉልበት ያላችሁ አባቶች፣ እህቶች፣ ወንድሞች አላችሁ በዚህ በሲዳማ ምድር ላይና አሁንም እግዚአብሔር ያኑራችሁ። ብቻ ከናንተ አንድ ነገር ጠብቃለሁኝ። አይታችሁኝ እንደማታልፉ እርግጠኛ ሆኜ እናገራለሁ። እንደውም ከኢትዮጵያ ውጪ የሲዳማ ልጆች ዲያስፖራዎች ከውጪ የምትኖሩ ይሄንን ቪዲዮ አይታችሁ ለብዙዎች አደርሳችሁ ቻሌንጅ ፈጥራችሁ ነገ 2019 በአዲሱ ዓመት አዲስ ነገር ሰርቼ መቅረብ እፈልጋለሁ። ለብዙዎች መድረስ እፈልጋለሁ። ብዙዎች ጓዳ መግባት እፈልጋለሁ። ብዙ እናቶችን ብዙ ህፃናቶችን ማንሳት እፈልጋለሁ። ራእዬ 2018 ላይ አይቆምም፣ ይቀጥላል። አስደስታችኋለሁ። ተልኮዬን እፈጽማለሁ። እባካችሁ ለተልኮዬ ደግሞ እናንተ የጀርባ አጥንት እንድትሆኑኝ እፈልጋለሁኝ። በጌታ ፍቅር አሳስባለሁኝ። ከዚህ በላይ አላበዛባችሁም። ስራዬን እኔ አይደለም መናገር ያለብኝ። ስራው ራሱ ይናገር፣ ቪዲዮዎች ይናገሩ፣ ያያችሁ ተናገሩ። እግዚአብሔር አምላክ ይባርካችሁ። በቅርብ ቀን አላውቅም አሳርፋችሁኝ እኔ ቤት ምስጋና ሲሆን እናንተ ቤት እልልታ እንዲሆን በጌታ ፍቅር አሳስባችኋለሁ። ዘመናችሁ ዘላለማችሁ ዘሮቻችሁ ይባረኩ። ክፉ አይንካችሁ። የምትሰጡት የምትቆረሱት አትጡ። እግዚአብሔር ማድጋችሁን ይባርከው። እግዚአብሔር ዘሮቻችሁን ይባርከው። በዚህ በ2019 እኔ ምን እመኝላችኋለሁ ብትሉ እግዚአብሔር ፍሬያማ ያድርጋችሁ። በአዲሱ ዓመት እግዚአብሔር አዲስ ነገር በቤታችሁ ያድርግ። ተባረኩ። እወዳችኋለሁ። እኔ እህታችሁ አገልጋይ መድኃኒት ነኝ። ከጎኔ እንድትቆሙ አሁንም ደግሜ ነግራለሁ። አካውንቴን እጽፋለሁ። በምትችሉት 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። ስለዚህ ከጎኔ እንደምትሆኑ አውቃለሁኝ። እናንተ እያላችሁ አንገት አልደፋም። እናንተ እያላችሁ ጎዳና አልወድቅም። እናንተ እያላችሁ አልሰደድም። ስለባሰብኝ መጥቻለሁ፣ ስለደከመኝ መጥቻለሁ። አሁንም እደግራችኋለሁ። ስለባሰብኝ ስለደከመኝ ስላቃተኝ በፊታችሁ መጥቻለሁኝ። ከጎኔ ቆሙ። አመሰግናለሁ። ተባረኩልኝ።